ሰላም ጤና ይስጥልን ውድ አድማጮቻችን እንደምን አላችሁ? አጫጭር ሰበር መረጃዎችን ይዤላችሁ መጥቻለሁ። ቻናላችንን ሰብስክራይብ እንዲሁም ቪዲዮዎቻችን ሌሎች ሰዎች ጋር እንዲደርሱ ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልናል። በደቡብ አፍሪካ ሰነድ የሌላቸው የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ የተሰጠውን የሰኔ 30 ወይም የጁን 30 የመጨረሻ ቀነ ገደብ ተከትሎ ሊነሱ የሚችሉ ተቃውሞችን ለመቆጣጠር መንግስት ከ600 ሚሊዮን ራንድ በላይ ወጪ የሚጠይቅ መጠነ ሰፊ የጸጥታ ጥበቃ ዘመቻ ይፋ ማድረጉን ኢኤንሲኤ ዘግቧል። የሀገሪቱ ፖሊስ ለማንኛውም አይነት ድንገተኛ ሁኔታ ዝግጁ መሆኑን ያስታወቀ ሲሆን የመከላከያ ሚኒስቴር በበኩሉ ግጭትና ሁከት የሚቀሰቅስ ከሆነ እንደ አስፈላጊነቱ ጦሩ ሊሰማራ እንደሚችል ጠቁሟል። በአሁኑ ወቅት በርካታ የሀገር ውስጥ ቡድኖች ሰነድ የሌላቸው የውጭ ሀገር ዜጎች ከሰኔ 30 በፊት ደቡብ አፍሪካን ለቀው እንዲወጡ እያስጠነቀቁ ይገኛሉ። የተለያዩ የአፍሪካ ሀገራት ዜጎቻቸውን የማስወጣት ስራ እየሰሩ ናቸው። በሌላ በኩል ስደተኞች ጓዛቸውን ጠቅልላችሁ ውጡልን እያሉ በሚገኙት ቡድኖች ከዚህ ቀደም ዶክመንት የሌላቸውን ብቻ ሳይሆን ህጋዊ ዶክመንት ያላቸውንም ጭምር ኢላማ ያደረጉ ጥቃቶች እንደሚፈጸሙ ከነዋሪዎች የተገኙ ሪፖርቶች ያመለክታሉ። በሌላ በሀገር ውስጥ ዜና ስናልፍ የመውጫ ፈተና ቅሬታ የማቅረቢያ ጊዜ ይፋ ተደርጓል። ውጤት አላየንም ያሉ ተፈታኞች ደግሞ የተፈጠረው ምን እንደሆነ ማብራሪያ እንዲሰጣቸው ጠይቀዋል። ከከፍተኛ ትምህርት ተቋማት የመውጫ ፈተና ወይም ኤግዚት ኤግዛም ውጤት ጋር በተያያዘ ቅሬታ ያላቸው ተፈታኞች እስከ ሰኔ 23 ቀን 2018 ዓ.ም ድረስ ቅሬታቸውን ማቅረብ እንደሚችሉ የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። ተፈታኞች በአካል መገኘት ሳያስፈልጋቸው ውጤት ባዩበት ወይም ሊንክ በመግባት ሰብሚት ኮምፕሌንት የሚለውን አማራጭ በመጫን በኦንላይን ብቻ ማመልከት እንደሚችሉ የተገለጸ ሲሆን የቅሬታ መቀበያ ጊዜው ከሰኔ 17 እስከ ሰኔ 23 ዓ.ም ድረስ ብቻ እንደሚቆይ ተገልጿል። ይሁን እንጂ ቁጥራቸው ቀላል የማይባል ተፈታኞች እስካሁን ድረስ ውጤታቸውን መመልከት እንዳልቻሉና ለማየት ሲሞክሩ ፔንዲንግ የሚል መልእክት ብቻ እየመጣባቸው መሆኑን ዘግቧል። ውጤት አላየንም፣ እስካሁን እሱ ሳይፈታልን ቅሬታ ማቅረቢያው ጊዜው ተገልጿል፣ ውጤታችንን እንድናይ ይደረግልን፣ ችግር ካለም ይፋዊ ማብራሪያ ይሰጠን ሲሉ ተማሪዎች ጠይቋል። በአዲስ አበባ እንዲሁም አዲስ ከተማ ክፍለ ከተማ ወረዳ 13 የሚገኙ የሚኪላንድ ብርጭቆ ኮንዶሚኒየም ነዋሪዎች ካለፈው ዓመት የክረምት ወራት ጀምሮ በሚኖሩበት የኮንዶሚኒየም ግቢ ውስጥ ባጋጠመ የመሬት መንሸራተት ወይም መሰነጣጠቅ ሳቢያ ለከፍተኛ ስጋት መጋለጣቸውን ገልጸዋል። ችግሩ ከተከሰተ 10 ወራት ቢቆጠርም የሚመለከታቸው የመንግስት አካላት ለጉዳዩ አፋጣኝ ምላሽ ባለመሰጠታቸው ነዋሪዎች አሁንም ለሞትና ለንብረት ውድመት አደጋ ተጋልጠዋል እንደሚገኙም ለቲክቫ ኢትዮጵያ ተናግረዋል። እንደ ነዋሪዎቹ ገለጻ የመሬት መሰነጣጠቁ የጀመረው በ2017 ዓ.ም ክረምት መውጫው ላይ ሲሆን በአሁኑ ወቅት ጥልቀቱ እስከ 3 ሴንቲሜትር የሚደርስ ጉድጓድ ፈጥሯል። ይህ አደጋ የመኖሪያ ህንፃዎችን ግድግዳ ከማላቀቁ ባለፈ በአቅራቢያ የሚገኘው የሚኪላንድ አንደኛ ደረጃ የትምህርት ቤት ላይም ጉዳት አድርሷል። ስጋቱን አስመልክቶ ያነጋገርናቸው አንድ ነዋሪ መሬቱ እየተንሸራተተና እየተሰነጠቀ መጥቷል፣ አስፋልቱም ወደታች ወርዷል፣ አሁን ወደ 3 ሴንቲሜትር ያክል ወደታች ወርዷል፣ በጥልቅ ወደታች ጉድጓድም ይታያል በማለት ሁኔታውን አሳሳቢነት ገልጿል። አደጋው በተከሰተበት ወቅት የአዲስ አበባ አደጋ ስጋትና የሥራ አመራር ኮሚሽን እንዲሁም የአዲስ አበባ ስራ አስኪያጅ ጽህፈት ቤት ኃላፊ ኢንጂነር ወንድሙ ሴታ ቦታው ድረስ በመገኘት የተመለከቱ ሲሆን ችግሩ እንደሚስተካከል ለደህንነታቸው ሲባል ነዋሪዎች አካባቢውን ለቀው እንዲወጡና በሌሎች አካባቢዎች ተጠልለው እንዲቆዩ እንደ ምክረ ሀሳብ ማስቀመጣቸውን አስታውሰዋል። በሁለት ብሎክ 58 አባወራ በችግሩ ምክንያት ለአደጋ ተጋልጠው የነበረ ቢሆንም የበለጠ የሚያሰጋቸው 29 አባወራ መኖሪያቸውን በወቅቱ እንዲታሸጉና ለደህንነታቸው ሲባል ለቀው እንዲወጡ ተደርጎ ነበር። ይሁን እንጂ ለተፈናቀሉት 29 አባወራዎች ዘላቂ የመኖሪያ መፍትሄ ባለመሰጠቱና የቤት ኪራይ ዋጋ በመናሩ ነዋሪዎቹ አቅም የሌላቸው በመሆኑ ስጋት ወዳለበት መኖሪያ ቤታቸው ለመመለስ መገደዳቸውን ገልጸዋል። አንዳንድ ቃላቸውን የሰጡ ነዋሪ ጉዳዩን ሲያስረዱ ወጥቶ የመከራየት አቅም ስለሌለው ተመልሶ ገብቷል። ጥቂት ሰው ቢቀር ነው እንጂ ሁሉም ገብቷል። አሁን ደግሞ ክረምት ሲመጣ ቦታው በጣም ያሰጋል ብለውናል። ነዋሪዎቹ መፍትሄ ፍለጋ ከአዲስ አበባ ከተማ አስተዳደር ጀምሮ እስከ መንገድ ትራንስፖርት ቢሮና አደጋ ስጋት አመራር ኮሚሽን ድረስ ደጋግመው ቢመላለሱም እስካሁን ያገኙት ምላሽ ተስፋ ቃል ብቻ መሆኑን ይገልጻል። ውድ ተመልካቾቻችን ለሰዓቱ የነበሩን አጫጭር መረጃዎች እነዚህ ነበሩ። በሌላ ዜና እስከምንገናኝ ቻናላችንን ሰብስክራይብ፣ ቪዲዮዎቻችንን ላይክ በማድረግ ሌሎች ሰዎች ጋር እንዲዳረስ ማድረግ ነው። ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን እንላለን። መልካም ቆይታ። ሰላም በእናንተ ላይ ይስፈን።